መንፈሳዊ ዓለሙ ለሁሉ ነገር ሶሉሽን፣ የትኛውም ጥያቄ መልስ አለው። ይሄ ምድር ሊመልስልን የማይችለው፣ ይሄ ምድር ሊከፍተው የማይችለው፣ ይሄ ምድር ሊፈታው የማይችለውን ነገር የሚፈታ የሚመልሰው ማን ነው ከተባላችሁ መንፈሳዊ ዓለሙ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ያለው ሰው በጣም የሚደንቅ ሰው ነው። መጽሐፍ ሲናገር 38 ዓመት ባልጋው ላይ ተኝቶ 38 ዓመት። የሚገርመኝ ነገር ምን መሰላችሁ? ለኔ ችግር መፍትሄው ሰማይ ነው ብሎ ስንት ዓመት ጠበቀ? 38 ዓመት። ሰው እኮ ወገኖቼ 1 ዓመት ይጠብቅና ወደ ባህል መድኃኒት ይሄዳል አይደል? 1 ዓመት ይጠይቅና እስኪ ወደ ሆነ ቦታ ጭቃ ወደሚቀባበት ውሰዱ ይል ይችላል። የሆነች ጊዜ ይጠብቅና አይ የሆነ ዶክተር ጋር ውሰዱኝ ይላል። ይሄ 38 ዓመት ባልጋው ላይ የተኛው ሰው 38 ዓመት ማን ነው ተስፋ? መንፈሳዊ ዓለሙ። ማን ነው የሚፈውሰ? መንፈሳዊ ዓለሙ። 38 ዓመት አንድ ነገር ተስፋ አድርጎ ነው የጠበቀው። ለኔ ችግር መፍትሄ ሰማይ አለው። እግዚአብሔር ዝም ብሎ ጌታ ወደሱ የመጣ ይመስላችኋል? ዝም ብሎ ያገኘው ይመስላችኋል? ዝም ብሎ አልጋን ተሸክመ ሂድ ያለ ይመስላችኋል? ኖ ኖ ኖ፣ እንደዛ አይደለም። መጽሐፍ የጌታ አይኖች በምድር ሁሉ ምን ይላሉ? ያያሉ። የጌታ ጆሮ በምድር ሁሉ ይሰማል። ጌታ ቃል ሥጋ ሆኖ ሳይመጣ የታየ ሰው ነው። ለምን 38 ዓመት ምንድነው የምትጠብቀው ስትሉት፣ ለኔ ቤት ችግር፣ ለኔ ቤት መፍትሄ መንፈሳዊ ዓለሙ አለው። what amazing! አይገርምም? 38 ዓመት። እኔ ዛሬ ለአንድ ሰው ነግራችኋለሁ፣ ለናንተ ጥያቄ ሰማይ መልስ አለው። ለናንተ ጥያቄ ሰማይ መልስ አለው። ለናንተ ቤት ሰማይ መልስ አለው። ለናንተ ሕይወት ሰማይ መልስ አለው። ለናንተ ኑሮ ሰማይ መልስ አለው። ለናንተ ለየትኛውም ጉዳይ እግዚአብሔር መልስ አለው። 38 years እግዚአብሔር ለኔ ጥያቄ መልስ አለው ብሎ ይጠብቃል። ዋው ኮሽኮሽ ባለ ቁጥር ዋውን አይደለም የሚጠብቀው፣ ሰማይ ይጠብቃል። ሰማይ አንድ ቀን ይመጣል። የኔ መፍትሄ እግዚአብሔር ነው። የኔ መፍትሄ ከሰማይ ነው። የኔ አቅርቦት ከሰማይ ነው። የኔ መልስ ከሰማይ ነው። የኔ ለውጥ ከሰማይ ነው። መዝሙረኛ ያለውን ሰምታችኋል? አይኖቼን ወደ ተራሮች አነሳዋል፣ ረዳቴ ግን በዛ የለም። ሃሌሉያ! አይኖቼን ወደ ተራሮች አነሳው፣ ከፍ ወዳሉ ሊያግዙ ሊረዱ መፍትሄ ያላቸው ሰው ብሎ ወደሚጠብቃቸው አይኖቼን አነሳው አለ። ረዳቴ ግን የኔን ጉዳይ የሚቀይር የኔ ነገር የሚመለከተው ለኔ መፍትሄ የሆነ ነገር ግን በተራሮች ላይ የለም። የኔ ረዳት ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አለ። ይሄ ነው ወገኖች 38 ዓመት ሕይወት ጠበቀ። ለኔ ቁስል መፍትሄው ማን ነው ያለው? እግዚአብሔር ነው ያለው ብሎ፣ ለቤቴ ችግር መፍትሄ ሰማይ ጋር አለ ብሎ፣ ለኔ ጉዳይ እግዚአብሔር መፍትሄ አለው ብሎ፣ መልስ አለው ሰማይ ብሎ፣ ሰማይ ይፈርድልኛል ብሎ፣ ሰማይ አንድ ቀን ይመጣል ብሎ፣ ሰማይ ነገሩን ይሰራዋል ብሎ። ስንት ቀን? 38 ዓመት። የሚጠብቀው ማንንም አይደለም፣ መንፈስን ነው የሚጠብቀው። አይኖቼን ወደ ተራሮች ባነሳ ረዳቴ በተራሮች ዘንድ በከፍታ ላይ ካሉ መካከል የለም። ረዳቴ ሰማይና ምድርን ከፈጠረ ከማን ዘንድ ነው? ከእግዚአብሔር ነው። የእናንተ መልስ እሱ እጅ ላይ አለ። የእናንተ እንቆቅልሽ በእግዚአብሔር ይፈታል። የእናንተ ጥያቄ በእግዚአብሔር ይፈታል። የእናንተ ጉዳይ በእግዚአብሔር ይፈታል። የእናንተ ነገር በእግዚአብሔር ይፈታል። የእናንተ ነገር በእግዚአብሔር ይፈታል። የእናንተ ነገር በእግዚአብሔር ይመለሳል። 38 years ሕይወት እግዚአብሔር
ለቤቴ ጉዳይ ሰው አላይ፣ ለኢኮኖሚ ጥያቄ ሰው አላይ፣ ለጤንነት ጥያቄ ተስፋዬ ሰው አይደለም፣ ተስፋዬ ገንዘብ አይደለም፣ ተስፋዬ ስጋ ለባሽ አይደለም። የኔ ረዳት ሰማይና ምድርን የፈጠረ እግዚአብሔር ነው። በቀኙ የደገፈኝ እግዚአብሔር ነው። የኔ ጉዳይ ግድ የሚለው እግዚአብሔር ነው። ለኔ ፈጥኖ የሚመጣው እግዚአብሔር ነው። እግዚአብሔር ነው። መዝሙር 18 ምን ይላል? በጨነቀኝ ጊዜ እናቴን ጠራሁ አይልም። በጨነቀኝ ጊዜ የሆነ ማቀው ባለስልጣን ጋር ሄድኩ አይልም። በጨነቀኝ ጊዜ ወንድሞቼ ጋር፣ ዳዊት እኮ ወንድሞች አሉት እኮ። ወንድም እኮ አለ፣ የሥጋ እናት አባት እኮ አለ አለ እኮ፣ እሰይ እኮ አለ። በጨነቀኝ ጊዜ ሰው መጣልኝ አይልም ዳዊት። አንዳንድ ሰው ታውቃላችሁ የሆነ ከበባ ውስጥ በመንፈስ ችግር ውስጥ ሲገባ ማን ነው የሚመጣለት? ለኔና ለእናንተ በምንም አይነት ሁኔታ የመጀመሪያም የመጨረሻ ምርጫችን እግዚአብሔር ነው። በጨነቀኝ ጊዜ ሊያድን የሚችል ባለስልጣን ትዝ አይለኝም። በጨነቀኝ ጊዜ የሆነ አካል አይደለም ይመጣልኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ጩኸቴንም ወደ ሰማይ ገባ፣ ወደ እርሱ ጆሮ ደረሰ፣ እርሱም ዘንበል አለልኝ፣ ሰማያትን ሰንጥቆ ወረደልኝ አለ። ምን ባለኝ ጊዜ? በጨነቀኝ ጊዜ አላችሁ። በጨነቀኝ ጊዜ ሲከፋኝ እግዚአብሔር ነው የኔ መጽናኛ። ሲደክመኝ መበርቻ እግዚአብሔር ነው። ሳዝን አጽናኝ እግዚአብሔር ነው። ሲደክመኝ አበርቼ እግዚአብሔር ነው። ብታመም ፈዋሽ እግዚአብሔር ነው። ነገሮች ቢቀላቀሉ የሚያስተካክልልኝ እግዚአብሔር ነው። በኔ ዘንድ ነገሮች ዝም ቢሉ ነገሩን መጥቶ የሚያናውጠው እግዚአብሔር ነው። ለዛ ነው በጨነቀኝ ጊዜ ማን መጣ ፊት ያለ? እግዚአብሔር። እመኑኝ መልስ አለው እግዚአብሔር። ለናንተ ጉዳይ መልስ አለው እግዚአብሔር። ለናንተ ነገር የሚፈታ እግዚአብሔር ነው። የሚያስተካክል እግዚአብሔር ነው። መንፈሳዊ ዓለሙ ለናንተ ቤት መልስ አለው። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ እናንተ ልትሄዱ ትወዳላችሁ ሲል ምን አሉት? ካንተ ወዴት እንሄዳለን? እኛ አንዳንድ ሰው እኮ አማራጭ ስላለው እኮ ነው የሚሄደው አይደል? ሊሞክር ነው ጌታ ጋር የመጣው። ቢሳካ ጌታ ጋር፣ ባይሳካ ወደ ኋላ ብሎ ከፈወሰኝ ጌታ ጋር፣ ባይፈውሰኝ ደግሞ ብሎ ሁለተኛ ነገር ይዞ ነው ሰው የመጣው፣ ሰው ሁሉ የተከተለው። ጴጥሮስ እንደዚህ ያለ፣ እኛ ካንተ ወዴት እንሄዳ? እኛ አማራጭ የለን። ምክንያቱም አንተ የህይወት ምን አለ ወገኖቼ፣ እኛ ምርጫ የለን። ለበረከታችንም እሱ ነው፣ ለድነታችንም እሱ ነው፣ ለፈውሳችንም እሱ ነው፣ ለእንቆቅልሻችንም እሱ ነው። መንፈሳዊ ዓለሙ የሁሉ መልስ አለው። እንደዚህ ያለ ዕንባቆም ምዕራፍ 2 ቁጥር በመጠበቂያ ላይ እቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩም የሚሰጠኝን መልስ ለማወቅ እጠባበቃለሁ። ዕንባቆም ያለውን ሰማ። ወደ ሌላ አልሄድም። ምዕራፍ 1 እኮ ጥያቄ በጥያቄ ጻድቁ ተጨቆነ፣ ኃጡ ለመለመ፣ እንዲህ ሆነ። እግዚአብሔር ሆይ አንተ እያለ እንዴት አትፈርድም? እንዴት አትሰማም? እንዴት አታይም? ጥያቄ በጥያቄ ሆነና ምዕራፍ 2 ላይ መልሱ እንደዚህ ነው። እኔ ግን ከመጠበቂያ የትም አልሄድም አለ። ዋይ ቢባል መንፈሳዊ ዓለሙ መልስ አለው። እመኑኝ፣ ልክ እንደነ ጴጥሮስ ይውላችሁ ከሱ ጋር እኮ የከበሩ ሰዎች፣ ከሱ ጋር ነገ በዙፋን የተቀመጡ ሰዎች ምን ብለው የጀመሩ መሰላችሁ? ካንተ ወዴት እሄዳለሁ? በቃ እኔ ወስኜ ስወጣ ለሁሉ ነገሬ አንተን ነው ተስፋ ያደረኩት። ባዝን የምታጽናናኝ አንተ ነህ ብዬ ነው የመጣሁት። ቢከፋኝ መከፋቴን የምቀይረው አንተ ነህ ብዬ ነው የመጣሁት። እምባዬን አባሽ አንተ ነህ ብዬ ነው የመጣሁት። ብታመም ፈዋሽ አንተ ነህ ብዬ ነው የመጣሁት። ቢቸግረኝ ሰው አልጠይቅም አንተ ትሰጠኛለህ ብዬ ነው የመጣሁት። ካንተ ወዴት እንሄዳለን? አንተ የሁሉ ነገር መልስ ነህ። ዕንባቆም
የማይመለሱ የሚመስሉት የመሰለውን ጥያቄ ጠየቀና ምን አለ? እዚያ መንፈሳዊ ዓለም መልስስ እንዳለው ስለሚያውቅ በመጠበቂያዬ ላይ ምን እላለሁ? እቆማለሁ። እስኪ መልስልኝ፣ ለክርክሬና ለሙግቴ መልስ እስኪሰጥ ድረስ እጠብቀዋለሁ። ዋው! አሁንም እጅን ከፍ አድርግና መልሳለሁ ሰማይ በሉ። በእኔ ጉዳይ ላይ በሉ መልሳለሁ እግዚአብሔር በሉ። እኔ በእግዚአብሔር ፊት ለመጸለይ ስገባ ይኸውላችሁ ሌላ አማራጭ እንደሌለው ሰው ነው። ገንዘብ ሲሆን እግዚአብሔር አይችልም ማለት ነው። ለገንዘቡ አባት አይደለ አምጣ ነው ለሆነ ለፈውስ አምኜው ለገንዘብ ሲሆን የት እንሂድ እስኪ? የሚረዳ ቸርች ውስጥ የሆነ ሴት አለ፣ የሆነ ሰው አለ፣ የሆነ ከል ያለ ሰው አላሰበም። ለኢኮኖሚም የሚይዘውን እሱ ነው። ለፈውስም የሚይዘው እሱ ነው። ለውጊያም የሚይዘው እሱ ነው። ሲጨንቀኝም የሚመጣልኝ እሱ ነው። ደስ ሲለኝም የሚመጣልኝ እሱ ነው። በጥያቄ ሲወጠር ሕይወትም መልስ እንዳለው የሚገባኝ እሱ ዘንድ ብቻ ነው። እግዚአብሔር መልስ አለው። ይላችሁ ሙጥኝ ብላችሁ ያዙት ጌታ። እኔ እመከራችሁ ነው የምነግራችሁ። ሙጥኝ ብላችሁ ያዙት። በዚህ ጉዳይ ላይ ኮንፊውዝ በሆናችሁበት ጉዳይ ላይ ጥሩ ዝም ብላችሁ ከትንሽ ቀን በኋላ መልሱ ይገለጣል። ኮንፊውዥኑ ይጠፋል። በኢኮኖሚ ጉዳይ ላይ አንተን በሉና ያዙት ጌታን። አንተ ሰማይ ምድሩ ያንተ፣ ወርቅ ብሩ የማን? ያንተ። አሕዛብ ያንተ፣ ማዘዝ የምችል አንተ፣ በአፍ ቃል መፍጠር የምትችል አንተ። ያዙት እግዚአብሔርን። ለኢኮኖሚ ሩጣችሁ ስራ ፍለጋ ላይ አትሂዱ። ዝም ብላችሁ ተንበርከኩ። የእናንተ ነገር በመንፈሳዊ ዓለም ይመለሳል። አባቶች ከባድ ነገር ገጥሟቸዋል እኮ አይደል? ለምሳሌ እኮ የአብርሃምን ቤት መካንነት ማን ይፈታዋል? የሚፈታ እኮ ቢኖር ይኬድ ነበር። መካን ሆነች፣ አረጀች፣ ሰውነቱ ሙት ሆነ፣ የሳራ ማህፀን ሙት ሆነ። ብቸኛ አማራጩ ማን ብቻ ነው? ሰማይ ነው። ብቸኛ አጋጥሟቸዋል አላችሁ። ዘመድ የማይፈታው፣ ገንዘብ የማይፈታው፣ ወንበር የማይፈታው ጉዳይ ቤታቸው አንኳኩቶ ገብቷል። ኑረዋል። ግን እምነታቸው አንድ ነገር ነው። እኔና እሱ አንችልም። ገንዘብ አይችለውም፣ ጠቢባን አይችሉም፣ መናፍስት አይችሉም። የምናመልከው እሱ ግን ይችለዋል። ቤታቸዋል። ሚስራቅ እና አብድናጎ ላቆምከው ምስል ንጉሡ አንሰግድም አሉት። ቀጠሉና እንደዚህ አሉ። አንተ 7 እጥፍ ይሁን አለ። ወዲያው ናቡከደነጾር 7 እጥፍ ቢሆን ብታደርገው የምናመልከው እግዚአብሔር ከዚህ እሳት ምን ይለናል? ያደናል። አዎ ያደናል። ቀጠሉና እንደዚህ አሉ። አይሁዳዊ ስለሆን ፈቃዱ ባይሆን ዝም ቢል እኛም በዛ ለማሻገር ቢወስን እንኳን ላቆምከው ከፀሐይ በታች ለተሰራው ምስል ምን አይልም? አንሰግድም። ግን አምላካችን 7 እጥፍ አይደለም 100 እጥፍም ብታደርገው ከዚህ እሳት ምን ይለናል? ያድነናል። ወገኖች መንፈሳዊ ዓለሙ መፍትሄ አለው። እመኑኝ፣ ሶሉሽን አለው። መንፈሳዊ ዓለሙ የተቋጠሩ ቋጠሮችን የመፍታት ጉልበት አለው። መንፈሳዊ ዓለሙ ጥያቄን ይመልሳል። መንፈሳዊ ዓለሙ የተዘጋን ነገር ሁሉ ይከፍታል። ለዛ ነው ዝም ብላችሁ ያዙት። መጽሐፍ ሉቃስ ላይ ደስ የሚል ቃል የሚናገረው ይሄ ነው። 12 ዓመት ደም ስለሚፈሳት ሴት ሉቃስ ሲጽፋት እንደዚህ ያለ ገንዘቧን ለመድኃኒተኛ ምን ብላ ነው የሚለው? ጨርሳ። የምድር ተስፋዎቿን በሙሉ ጨረሰች። ዋው! ጌታ እንዲህ ነው። አንዳንድ ጊዜ ታውቃላችሁ ያስጨርሳል። አጎትንም ያስጨርሳል። ፈጥና ተወርዋሪ የምትመጣው አክስትህን ያስጨርሳታል። እነሱ ፊት መልክህን ይቀይርና አናቀህም ያስብላል። እሱ ብድግ ሊያደርግ ሲፈልግ
የምታውቀው አብሮ የተማረ ባለስልጣን ይጨክንብሃል፣ ያስጨርሳል። እቺ 12 ዓመት ደም የሚፈሳት ሴት የሚገርመኝ ባህሪዋ ይሄ ነው። ገንዘቧን ለመድኃኒተኛ ምን አለች ነው የሚለው? አስጨረሳት። አይኖቿን ወደ ማን እስክታነሳ? ወደ እሱ እስክታነሳ ድረስ። የሆነ ባህል አዋቂ አለ ሲባል ብር ይዛ ሽጉ ስትል፣ የሆነ ሰው እኔ እኮ ሄጄ ዳንኩ ምናምን ስትባል ገንዘብ ይዛ ስትሄድ፣ መድኃኒተኞቹንም ጨረሰች፣ ገንዘቧንም ጨረሰች። የምድር ነገር ሲያበቃ በልብ የማን ነገር ይመጣል? አይኖች ወደ ሰማይ ከፍ ይላሉ። አይኖቼን ወደ ተራሮች ባነሳ ረዳቴ በዛ የለም። ረዳቴ ሰማይና ምድርን ከፈጠረ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ሴትዮዋ ልክ ስጨርስ በቤቷ ሰማች። ያለ ገንዘብ የሚፈውስ ሃሌሉያ፣ ያለ ገንዘብ የሚፈውስ ሰማች። ምንም ከሷ የማይፈልግ ሰማች። እምነት ብቻ የሚጠይቅ ሰማች። ገንዘብ አምጭማይ የማያዳግም በጥብጦ መድኃኒት አይሰጥ 6 ቀን ተቀቢያይ በማለዳ ጧት ውሃ ጠጪ ምሽት ጠጪ የማይል ዝም ብሎ መጥቶ ሂጂ ተፈውሰሻል የሚል ሰማች። ከበስተኋላው ሄዳ የልብሱን ዘርፍ ነካች ይላል መጽሐፍ ሲናገር። የደሟ ምንጭ ምን አለ ነው የሚለው? ቆመ ይላል። እናንተም ይውላችሁ ከምድር አይኖቻችሁ ተነስተው ቀና ማለት አይናችሁ ከቻለ ሲፈሱ የነበሩ የርግማን ምንጮች ይቋረጣሉ። የባዶነት ምንጮች ይቋረጣሉ። የሐዘን ምንጮች ይቋረጣሉ። የኮንፊውዥን ምንጮች ይቋረጣሉ። የድብርት ምንጮች ይቋረጣሉ። የድካም ምንጮች ይቋረጣሉ። በእናንተም ሕይወት ላይ ዛሬ ማታ ይቆማሉ። አስቁማ መጽሐፍ ምን ይላል? መዳኗን በምን አወቀች ይላል? በሰውነቷ አወቀች። በቃ ጸጥ አለ። በምድረ በዳ ወደ ተሰቀለው ወደ ነሐሱ እባብ አይኖቹን አንስቶ የተመለከተ አለ እኮ እግዚአብሔር። እንደዚህ ያለ በትዕቢታቸው ተናዳፊ እባብ መጥቶ ማህበሩን በሙሉ ሲነድፍ መሞት ሲጀምሩ ጎልማሶቻቸው ሙሴ እየሮጠ መፍትሄ ማን ጋር ነው ያለው? እስኪ እግዚአብሔር ጋር በሉ ባካችሁ። ሮጠና ሙሴ ገባ። ሊያልቅ ነው ህዝቡ አለው እግዚአብሔር። የነሐስ እባብ ስራና ከፍታ ቦታ ላይ ስቀለዋል። ምንም ያርጉ አላለም። አይኖቻቸውን አንስተው ወደ ተሰቀለው የነሐሱ እባብ ሲመለከቱ ይላል መርዙ ከሰውነታቸው ይወጣል። ገላትያ ምዕራፍ 3 ያለን ይሄ ነው። እኛ በፊታችሁ ክርስቶስ የተሰቀለ እንደተሰቀለ ሆኖ ተስሎ አልነበረ? ያንን መስቀል ማየት ከጀመርክ ዓለም አታሸንፍህም፣ እርግማን አያሸንፍህም፣ ሰይጣን አያሸንፍህም፣ ኢኮኖሚ አያሸንፍህም፣ ስጋ ለባሽ አያሸንፍህም። ምክንያቱም ኃይል ከሰማይ ይለቀቃል፣ ጉልበት ከሰማይ ይለቀቃል፣ ኃይል ከሰማይ ይወጣል። አንተም ፈውስ ይሆንልሃል። አየህ፣ ወደዛ መስቀል ማየት ከጀመር ብርቱ ነህ አንተ። ቀንበር ላይ የለም። የርግማን ኃይል አይሰራብህም። አየህ፣ አሁንም መፍትሄ ያለው መስቀሉ ላይ ነው፣ መንፈሳዊ ዓለሙ ላይ ነው። እኔ እንደዚህ ብዬ ልንገራችሁ፣ ስትንበረከክ ስትጸልይ አቀራረብ በምን ይሆን? በእምነት። በምን እምነት ሲባል በልጅነት እምነት ቅረቡ። የማታንኳኩት በር ምን አይልም? አይከፈትም። የማትጠይቁትን ነገር መንፈስ ዓለም ላይ አትቀበሉ። መንፈስ ዓለሙ ጥሩ ቦታ ሊሰጠው አይልም። ስትጠይቅ ነው የሚሰጠው። የምታንኳኳው ነገር ነው የሚከፈተው። የተከፈተ በር ተብሎ ሲታወጅ ላንኳኩ ነው፣ ለተቀመጡ አይደለም፣ ለሚያንኳኩ ነው የሚከፈተው። የተከፈተ በር ሲባል ሁላችንም አሜን ሃሌሉያ እንዘላለን። ያንኳኩ ናቸው የሚገቡት። ለምን? መጽሐፍ ለሚያንኳኳ በሩ ደግሞ ምን ይላል አለ? ይከፈታል። የሚፈልግ ያገኛል፣ የሚጠይቅም
ለትዳሬ ለልጆቼ ቢሆን ለትዳር ጉዳይ ቢሆን እማምነው መንፈስ ዓለሙን ነው። ለኢኮኖሚ ቢሆን እማምነው መንፈሳዊ ዓለሙን ነው። ለጥያቄ ቢሆን እማምነው መንፈሳዊ ዓለሙ ነው። ለእንቆቅልሽ ቢሆን የማምነው መንፈሳዊ ዓለሙ የሁሉ ነገር መልስ ነው። ለዛ ነው ስራ ሲሆን እስኪ ሮጥ ልበል ተፍ ልበል አለም። ለኢኮኖሚም ቢሆን እኔ ሙጥኝ አርግ የሚይዘው መንፈሳዊ ዓለሙ መልስ እንዳለው ማምነው እሱ ዘንድ ብቻ ነው። ተፍ እንትን ነው ጠብ ሲል ስደፍን ነው፣ ለውጥ የለው። መንፈሳዊ ዓለሙ ግን አንድ ቀን እንደ ያዕቆብ አግኝተው ከሱ ጋር አምሽተ ሊነጋጋ ሲያቅላላ ስምህን ለውጦ ሲባረከ ከዛ ቀን ጀምሮ የመጣበት ታሪክ ሁሉ ይቀየራል። እንዲህ ነው እኮ የሆነው አይደለ? ብልጠቱን ሞክሮ ሲስተሙን ሞክሮ ያዕቆብ ታክቲኩን ጨረሰና ያዕቆብ ከልጅነቱ ትንሽ ችግር አለበት። ብልጥ ነው ከልጅነቱም ጀምሮ። ብልጠቱ እንደማያስኬደው ከወንድሙ እጅ እንደማያድን መጽሐፍ ሲናገር 400 ኃያላን ይዞ እየገሰገሰ ነው ተባለ። ኢሳው ያዕቆብ በቃ ከዚህ እጅ ከላባ አመለጠ። ከዚህ ማን ያስመልጠኛል? በቃ በልጅነቱ ወደ ተገለጠለት ጌታ ቤተሰቡን አሻገረና ጠራው። በዛ ሌሊት አገኘው። ቀጠለና ምን አለው? ያዕቆብ ነህ አይደል አለው። ከዚህ በኋላ ያዕቆብ አትባልም አንተ፣ ከዚህ በኋላ እስራኤል። ያዕቆብም የታገለው አንድ ነገር ካልባረከኝ ምን አልልህ አለቀ። ብራዘር በማለዳ ሲነጋ ያዕቆብ ታሪክ ላይ አዲስ ምዕራፍ ጀመረ። ያዕቆብ ከዛ በኋላ ብልጥ ሰው አታገኝም፣ በእግዚአብሔር የተደገፈ ሰው የምታገኝ። በሁለት በኩል ቤተሰቡን ከፍሎ አንዱ ቢመታ አንዱ ያምልጥ ያለው ሰውዬ አለ በቃ ኑ እናንተ ሁላችሁ ወደ ኋላ ሁኑ። አሁን እኔን አይቶ እኔ ላይ መጨከን የሚችል ሰው የለም፣ ተባርኬያለሁ። እኔ ላይ በክፉ መንቀሳቀስ የሚችል ኃይል ከዚህ በኋላ የለም። 400 ፈረስ ይዞ እየገሰገሰ ሰይፍ ታጥቀው እየመጡ የነበሩ ሰዎች ልክ ሲያየው ነው የሚለው ከሰረገላው ኢሳው ከፈረሱ ላይ ወርዶ እየሮጠ ሄዶ አቀፈው። የአባቴ ልጅ አለው፣ ወንድሜ ና ከኔ ጋር ተቀመጥ፣ የአባታችን ርስት ለኔና ላንተ ምን ይለናል? ይበቃናል። ገዳዩን ወዳጅ የሚያደርገው የሰማይ አብሮነት ህይወታችሁ ላይ ሲመጣ ነው። ከነጣቂው እጅ ሰማይ አብሮ ሲሆን ከነጣቂ እጅ ጠምዝዞ እንጀራ ይሰጣል። ሰማይ አብሮ ሲሆን ልክ እንደ ሳምሶን ከበላተኛው ምግብ ታወጣለህ አንተ። ከበላተኛው ራሱ እኮ በላተኛ፣ ከበላተኛው አንተ እንጀራ ታወጣለህ። ማን አብሮ ካለ? እግዚአብሔር አብሮ ካለ ክፉ የተባሉ ሰዎች መልካም ይሆኑልሃል። በላተኞች ላንተ እንጀራ ይሆኑልሃል። መጽሐፍ በክፉ ቀን እንኳን ጠላት አንተን ይለምንሃል። በመከራ ቀን ጠላቶች እጅ መንሻ ይዘው ይገናኙሃል። መሳሪያ ይዘው አይደለም። በመከራ ቀን እኮ ማለት ያገኘ ሁሉ ሊወድቅብህ፣ ሊመታ፣ ሊሰድብህ በሚያስበው ቀን ላንተ ሪቨርስ ያደርጋል ቀመሩ። በመከራ ቀን ጠላቶች ባገኘነው በመልካም ቀን ብንገለው የሚሉ በመከራ ቀን እጅ መንሻ ይዘው ነው አንተ ጋር የሚመጡት። እመኑ፣ መንፈሳዊ ዓለሙ መልስ አለው። ዶንት ጊቭ አፕ፣ ተስፋ እንዳትቆርጡ። የእናንተና የቤታችሁ ጥያቄ በአንድ የአዋጅ ቃል ይቀየራል። በአንድ የሰማይ ምሪት ይቀየራል። በአንድ የሰማይ ቃል ይስተካከላል። ዶንት ጊቭ አፕ። አንተ ሙጥኝ አድርገህ ያዘው ነገር ወይ ማቴዎስ ዮሐንስ 5:5 ላይ ያለው የተሰማው የት ነው? በዙፋን እኮ ቁጭ ብሎ ነው የሰማው አይደለ? ሳይሆን ቃል ስጋ ሳይሆን ነው እኮ ያየው።
ቃል ስጋ ሳይሆን በዙፋኑ ቁጭ ብሎ የሰማው ስጋ ለብሶ ከ38 ዓመት በኋላ መጣ። ለምን 38 ዓመት ማንን ተስፋ ያደርጋል? መንፈሳዊ ዓለም ይመጣል ይላል። አጠገቡ ላሉት እኮ ጌታን እኮ ሲያገኘው ምን አለ? ሲናወጥ እኮ ነው እኮ ሰው ስለሌለኝ ነው አለ። ሌሎች እየቀደሙኝ ነው ግን እቀድማለሁ አንድ ቀን እያለ ማንን ይጠብቃል? ስፒሪት ወርልድ ሰማይ በዙፋኑ ሆኖ የሰማው ጌታ በአካል ወርዶ መንደሩ ድረስ ሄዶ ያለ ውሃ ማናወጥ እንዲሁም የሚፈውሰው ጌታ፣ ወርዋሪ የማያስፈልገው ጌታ፣ ተነስና አልጋን ተሸክመ ምን በላለው ሄዳለሁ። እመኑኝ ይላችሁ የእናንተ ችግር ለመንፈስ ዓለሙ ጥቃቅንና አነስተኛ ነው። ጥቃቅንና አነስተኛ ነው መደቡ። ጥቃቅንና አነስተኛ ለሆነውም ለኛ ጥያቄ ሰማይ በአንድ አዋጅ ይገለብጠዋል። አዋጁን ይቀይረዋል። ነገሩ ተስተካክሎ ይገኛል። ነገሩ ይፈወሳል። ነገሩ ይድናል። ምን እስኪመጣ ነው ያሉት ጽኑ ተራሮች እንደሚያስለቅሱ እነዚህ ተራሮች ብለ ልብህን ያራዱ ቃል እስኪወጣ ነው። ቃል ካፉ ሲወጣ ደልዳላ ሜዳ ይሆናል። የከበቡ ንብ ማርን እንደሚከብ ከበቡኝ አይደል ያለው? ቃል እስኪመጣ ነው የከበቡ። ከሰማይ አንድ ድምጽ ሲመጣ ወዳጅ አድርጎ ምርኮ አድርጎ ይሰጣል። ከሰማይ አንድ ቃል ሲወጣ የት ነበሩ ጠላቶቼ ብለህ ፈልገህ ታጣቸዋለህ። ታጣቸዋለህ። ባዶ ነው በዋቃው ልንጠፋ ነው ሪ ብለን የጮህንባቸው ጉዳዮች፣ አታየንም ወይ ያልንባቸው ጉዳዮች ቃል እስኪመጣ አይነ እስኪከፈት ነው። ቃል ሲመጣ አይነ ሲበራ ወንዝ አለ አጠገብ፣ ምንጭ አለ። ምንጭ ላይ ቁመ ነው ጠማኝ እያልክ ያለው። ምንጭ ላይ ቁመ ጠላት አይንህን ጋርዶት ነው እኮ የለኝም እያልክ ያለው። ሰማይ በአንድ አዋጅ አይንህን ይከፍተዋል። ላንተና ለዘርህ የሆነ ምንጭ ይሰጣል። ላንተና ለቤት የሆነ ምንጭ ይሰጣል። ላንተና ለትውልድ የሆነ ምንጭ እግዚአብሔር ይሰጣል። ቃል እስኪወጣ ፈወስሆን እድን ሆን እኔም 38 ዓመትም እኮ የተኛው ሰው አንድ ቀን ቆሜ ሄድ ይሆን? በሽታው የሚሰማሽ በሽታው ካለ ሰውነትሽ ላይ ቃል እስኪወጣ እኮ ቃል ሲወጣ ስትሄጂ በኢትዮጵያ ዶክተሮች አይደለም በአሜሪካ ዶክተሮች ተፈልጎ በሽታው አይገኝም። ምን እስኪወጣ? ቃል እስኪወጣልሽ። ካፉ ድምጽ እስኪወጣ እኮ ካፉ ድምጽ እስኪወጣ ነው። የተነቀለው ይጋጠማል፣ የተበላሸው ይስተካከላል፣ ያረጀው ይታደሳል። ቃል እስኪወጣ ነው። ወገኖቼ ብዙ ያስለቀሱን ጉዳዮች፣ ብዙ ያስቆዘሙን ጉዳዮች፣ ብዙ እግዚአብሔር ረስቶናል ያስባሉን ጉዳዮች ቃል እስኪመጣ ነው። ቃል ሲመጣ ብድግ እንላለን እኛ። ቃል ሲመጣ አየሩ ይቀየራል። ቃል ሲመጣ ሸለቆ በውሃ ይሞላል። ተራሮች ደልዳላ ሜዳ ይሆናሉ። ደዌዎች ይነቀላሉ። ባዶ ቡቃዎች ይሞላሉ። አንተ የምትታገለው ቃል እስኪወጣ ነው። የምትታገለው ምን እስኪመጣ ነው? ቃል እስኪመጣ። ቃል እስኪመጣ ዝም ብለህ እያመለከው፣ ዝም ብለሽ እየጸለሽ ማለዳ መተሽ በልሳን ትጮሃለች ቢሉሽም እየጮሽ፣ አትመቸንም ቢሉሽ ጉባኤው ማይትመቻቸው እየጮሽ፣ የሷ ጮህት በዛ እየተባልሽ እየጮሽ፣ አንድ ቀን ሰበር ዜና ከሰማይ ይመጣል። ሰበር አዋጅ ከሰማይ ይመጣል። ሰበር የሆነ ቃል ከሰማይ ይመጣል። ያኔ ኢንታየር ህይወታችሁ ይቀየራል። ዘመናችሁ ይቀየራል። የቤታችሁ ቋንቋ ይቀየራል። ሁሉን ይገለባብጠዋል። አንድ ድምጽ እስኪመጣ ዛሬም ትጸልያለች ቢሉሽ ዝም ብለሽ ቀጥይ። እንደምባቆም ዝም ብለሽ ቀጥይ። ዛሬም ቸርች ናት ወይ ዝም ብለሽ
እየሰጠ ዝም ብለህ እያመለከው ዝም ብለህ እየጾምክ ዝም ብለህ አንድ ቀን ሰደሊ ሰማያት ይከፈታሉ። ሰው ሊሰማው የማይችለውን ድምፅ ትሰማለህ። ሰው ሊያየው የማይችለውን ነገር ታያለህ። ለአንዴና ለመጨረሻ ጊዜ አንተና ዘራችሁ ወደማትመለሱበት መንገድ ሕይወት ዘወር ይላል። ያኔ አንድ ቀን ድምፅ እስኪመጣ ነው። የምትነካው በሽታ ሰውነት ላይ ያለው ድምፅ እስኪመጣ ነው። ድምፅ እስኪመጣ ይሄንን ተራራ ወጣው ይሆን ብለህ የፈራኸው ድምፅ እስኪመጣ ነው። ደልዳላ ሜዳ ሆኖ ታገኘዋለህ። ይሄን ባዶነት ማን ሊሞላው ይችላል ያልከውን እህቴ ድምፅ እስኪመጣ ነው። ድምፅ የመጣ ጊዜ ላንቺ አይደለም ለዘር የሚሆን ርስት ታገኛላችሁ። ለዘር የሚተርፍ መብል ይሆንላችኋል። ለዘር የሚተርፍ በረከት ይሆናል። ለዘር ለትውልድ የሚተርፍ ሀብት ይመጣል። ድምፅ እስኪመጣ አንዳንዱ እንዲህ ከቦ ዝም ብሎ 24 ሰዓት የሚያስለቅሱን ጉዳዮች ዝም ብለህ እያመለከው አንድ ቀን እየጸለይክ በልሳን የሆነ የሰማይ አዋጅ ልብ ውስጥ ግብት ይላል። ያኔ ጠላቶች ቢፈለጉ አይገኙ፣ ቢጠሩ ደግመው አይመጡ። ተራራው ብፈልገው ደግሞ ተራራ አይሆንም። በሽታው ብፈልገው ደግሞ ሕያው አይሆንም፣ ሕያው አይሆንም። ቃል እስኪመጣ ድምፅ እስኪመጣላችሁ ሰማይ እስኪያወራ ድረስ ነው። ሰማይ አፉን እስኪከፍት ድረስ ነው። አባት እስኪናገር ድረስ ነው። እንባ እስኪናገር ድረስ ነው። መከራው እስኪናገር ድረስ ነው። ሐዘኑ እስኪናገር ድረስ ነው። ተራራው እስኪናገር ድረስ ነው። እሱ ሲናገር ሁሉ ይቀየራል። ሁሉ አዲስ ይሆናል። ሁሉ ይለወጣል። ዛሬ እነግርሃለሁ፣ ዶንት ጊቭ አፕ። ተስፋት እግዚአብሔርን ይዘህ የሁሉ መልስ የሆነ እግዚአብሔር ይዘህ የሁሉን መልስ የሆነ እግዚአብሔር ካንተ ወዴት እሄዳለሁ በለው። ዝም ብለህ እንደዛ 35 ዓመት ተስፋ እንዳረገው ዝም ብለህ ጠብቀው። የሆነ ቀን አለ የኮቴ ድምፅ ይሰማል። የቤታችሁ ነገር መቀየር ይጀምራል። አዋጅ ይገለባበጣል። መርዶ ወደ ደስታ ይቀየራል። የሐዘን ድንኳኖች ወደ ሰርግ ድንኳን ይለወጣሉ። ለአንዴ ለመጨረሻ ነቅሎ ያወጣችኋል። ያኔ ካፉ ቃል እስኪወጣ ካፉ ቃል እስኪወጣ አይ በጸሎት መጣ። ዝም ብለህ ጠብቀው። ዝም ብለህ ጠብቀው። ዝም ብለሽ ጠብቂ። መንፈሳዊ ዓለሙ መፍትሄ አለው። መንፈሳዊ ዓለሙ ምን አለው? መፍትሄ አለው። መፍትሄ አለው። ዝም ብለህ ያዘው። ዝም ብለህ አልለቅህም ምን ይበለው። እንደ ያዕቆብ አልለቅህም በለው። አልለቅህም በለው። ቃል ካፉ እስኪወጣ ሰይፍ የመዘዙ ጠላቶች ወዳጁ ነው። ተሸክመው ወደ ከተማቸው ይዘው ይገባሉ። መንፈሳዊ ዓለሙ ምን አለው? መልስ አለው። መፍትሄ አለው። ዝም ብለን አይደለም እኛ ደጅ የምንጠናው። ዝም ብለን አይደለም የምንጸልየው። ዝም ብለን አይደለም የምንጮኸው። መፍትሄ እሱ ጋር እንዳለ ስለገባን ነው። አይኖቼን ወደ ተራሮች ባነሳ ረዳቴ በዛ የለም ማለት ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ የኛ ፈውስ እዛ ነው ያለው። ለምንም ጥያቄ ወደ ማን ነው የምታየው? ወደዛ። እዚህ የለም ሲሉኝ እዛ ነው የማየው። እዛ ምንጭ አለ የማይቆም አለ። እዚህ በሽታ ነው ሐሩር ነው ምድረ በዳ ነው ሲሉኝ ቀና እላለሁ። እዛ መፍትሄ አለ።
ምድረ በዳን የሚያለመልም ወንዝ አለ። እዛ ባዶ ነገር የሚሞላ አቅርቦታል። እዛ መካንነትን ሰብሮ የሚያስወልድ ኃይል አለ። መፍትሄ መልካም ሆነ ቤቴ ላይ በሉ። መልካም ሆነ በኔ ቤት በሉ። ድገሙ። መልካም ሆነ በቤቴ ላይ በሉ። ይሰማኛል በሉ። እስኪ መለቀቅ እኔ ይሰማኛል በሉ። የሆነ ነገር ሲነቃነቅ ይሰማኛል። የሆነ እንቅስቃሴ ይሰማኛል። የሆነ መለቀቅ ይሰማኛል። ይመሰክርልኛል መንፈስ ቅዱስ። I sense, I feel እኔ ይሰማኛል። መልካም ነገር ሲለቀቅ ይሰማኛል። ምርጫም አማራጭም እግዚአብሔር ነው ብሎ ለሚል ሰው እኔ የሆነ ነገር ይሰማኛል። በዚህ ወር የሆነ ነገር ይሰማኛል። በዚህ ወር የሆነ ነገር ይሰማኛል። በዚህ ወር የሆነ እንግዳ ነገር ይሰማኛል። ያልተጠበቀ ነገር ይሰማኛል። ምርጫዬም አማራጭም ጌታ ነው። ካንተ ወዴት እሄዳለሁ? አንተ የሕይወት ቃል አለ ለሚል ሰው አንተ የኔ ብቸኛ አማራጭ፣ ብቸኛ ረዳት፣ ባዝን አጽናኜ፣ ባለቅስ እምባዬን አባሼ፣ ብራብ አጥጋቤ፣ ብራቆት አልባሼ ነህ ለሚል ሰው የሆነ የሰማይ ነገር ይሰማኛል። እኔ የሆነ መልካምነት ሲለቀቅ ይሰማኛል። የሆነ በጎነት ሲያርፍ ይሰማኛል። የሆነ ነገር ሲንቀሳቀስ ይሰማኛል። ለዘመናት የቆየ ዝምታ በሕይወት ሲሞላ ይሰማኛል። እኔ I feel ይሰማኛል። ዋው! ከፍ አድርጉ እጆቻችሁ። የሆነ እንግዳ እንቅስቃሴ በሕይወታችሁ ላይ ይጀምራል። ነገራችሁ በዝምታና በጸጥታ የተሞላ ሰዎች እግዚአብሔር ነገራችሁን ማንቀሳቀስ ይጀምራል። ተራው የናንተ ነው። አሁን በሰማይ የሚታየው አጀንዳውን የናንተ ነው። የናንተ አጀንዳ በዙፋኑ ፊት ተከፍቷል። አሁን ተራው የናንተ ነው። አሁን ተራው የናንተ ነው። አሁን ወቅትና ጊዜ የናንተ ነው። ተራው የናንተ ነው። አሁን ስሙኝ፣ እንደ ቃዴስ በርኔ ድግግም ሕይወት ስሙ ማየውን ነው ማውችላችሁ። ድግግም ካቻምናም አምናም ለዓመታት እዛው ባለበት ቁመህ ሂድ እንደተባለ ሰው እዛው ላይ መደጋግማችሁ እየረገጣችሁ ያላችሁ ሰዎች እግዚአብሔር ዛሬ ነገር ማንቀሳቀስ ጀመረ። ነገር ማንቀሳቀስ ጀመረ። እንግዳ እንቅስቃሴ በእናንተ ድንኳን ጀመረ። በጤንነታችሁ ላይ ሰማይ ጀመረ። በስራችሁ ላይ ሰማይ ጀመረ። በሕይወታችሁ ላይ ሰማይ ጀመረ። የሰማይ እንቅስቃሴ ተጀመረ። ሕዝቅኤል 37 ምን አለ? አጥንቶች በሞላበት ሙትና እንቅስቃሴ በሌለበት ነገር ውስጥ እግዚአብሔር ከተተኛል። ሙት ነው፣ ሸለቆ ነው፣ ምንም እንቅስቃሴ የለም አለ። ከዛ ቀጥሎ እንደዚህ አለ፣ እግዚአብሔር ለነዚህ አጥንቶች ትንቢትን ተናገር አለኝ አለ። ከዛ እኔም እንዲህ አልኳቸው፣ እናንተ አጥንቶች ሆይ የእግዚአብሔርን ቃል ምን በሉ ስሙ አልኳቸው ይላል። ቀጥሎ ምን ሆነ ይላል? ሹክሹክታ ሆነ ይላል። ሃሌሉያ! ሹክሹክታ ሆነ ይላል። ሃሌሉያ! የሆነ እንቅስቃሴ ተጀመረ። የሆነ እንቅስቃሴ ተጀመረ። የሆነ እንቅስቃሴ ተጀመረ። የሆነ እንቅስቃሴ ተጀመረ። ሹክሹክታ ሆነ። ሕዝቅኤል 37:7 ስለዚህ እንደታዘዝኩት ትንቢትን ተናገሩ። ትንቢቱን በምናገርበት ጊዜ ሃሌሉያ የሹክሹክታ ድምፅ ተሰማ። አጥንቶቹም አንድ ላይ ሆኑ። አጥንት ከአጥንት ጋር ተገጣጠመ ይላል። ሃሌሉያ! ትንቢቱን መናገር ሲጀምራል ሹክሹክታ ሆነ። ሃሌሉያ! የሹክሹክታ ድምፅ ተሰማ። እኔ በአንድ ሰው ጉዳይ ላይ ትንቢት እናገራለሁ። ትንቢት እናገራለሁ። ለዘመናት ዝም ላለ ነገር ትንቢት እናገራለሁ። ሕይወት የለውም ለተባለ ነገር
ትንቢት እናገራለሁ። ጸጥ ላለ ነገር ትንቢት እናገራለሁ። ከደቂቃ በኋላ ሹክሹክታ ይሆናል። እንግዳ እንቅስቃሴ ይሆናል። እንግዳ እንቅስቃሴ ይታያል። እንግዳ እንቅስቃሴ ይሰማል። እንዳዘዘኝ የትንቢቱን ቃል ስናገራል። ጸጥ ዝም ያለ ሙት ነገር ላይ ይችላል የሰማይ አምላክ ብያለ። ልክ መናገር ሲጀምራል የሹክሹክታ ድምፅ ምን አለ ይላል ተሰማ። ዛሬ ይሄ ድምፅ ይምጣ በቤታችሁ። ዛሬ ይሄ ድምፅ ይምጣ በእናንተ ነገር ላይ። ዛሬ ይሄ ድምፅ ይምጣ በእናንተ ስራ ላይ። እመኑኝ፣ ጸጥ ያለ ዝም ያለ የሞተ የመሰለ ነገር፣ ለዘመናት ዝም ያለ ነገር፣ ለወራት ዝም ያለ ነገር፣ ለዓመታት ዝም ያለ ነገር አሁን ትንቢት ወጥቶበታል። በዚህ ወር ሹክሹክታ ይጀምራል። አጥንት መንቀሳቀስ ይጀምራል። መገጣጠም ይጀምራል። እንቅስቃሴ ይጀምራል። ይጀመራል። የሹክሹክታ ድምፅ፣ እንግዳ እንቅስቃሴ፣ ቿ የሚል ያልተሰማ ድምፅ፣ ያልተሰማ እንቅስቃሴ በእናንተ ቤት በእናንተ ድንኳን ላይ እግዚአብሔር ማንቀሳቀስ ይጀምራል። ማንቀሳቀስ ይጀምራል። እንቅስቃሴ ይጀምራል። የሹክሹክታ ድምፅ ተሰማ ብሎ ቀጥሎ ምን አለ? አጥንቱም ከአጥንት ጋር፣ አጥንቶቹም ይላል በአንድ ላይ ተሰበሰቡ ይላል። ሹክሹክታ ተሰማ። አጥንትም ከአጥንት ጋር ምን አለ? ተገጣጠመ። አረ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ይሰማኛል እኔ የመለቀቅ ነገር ይሰማኛል። ለዘመናት የቆመ ነገር ሲለቀቅ ይሰማኛል። ጸጥ ያለ ነገር ሲንቀሳቀስ ይሰማኛል። ነገሩ ቤት ድረስ መጥቶ ያንቀሳቅሳችኋል። ዛሬ የምሰሙት ነገር የተያዘ የዘገየ የቆየ ጸጥ ያለ ነገራችሁን ማንቀሳቀስ ጀመረ። የሲራይ ነገር መንቀሳቀስ ጀመረ። የቤቴ ነገር መንቀሳቀስ ጀመረ። የእናንተ ነገር መንቀሳቀስ ጀመረ። የሹክሹክታ ድምፅ፣ የሹክሹክታ ድምፅ፣ የሹክሹክታ ድምፅ፣ የሕያውነት ድምፅ ተሰማ። በጸጥታ በሰፈነበት ሸለቆ ውስጥ የእንቅስቃሴ ዜና ተሰማ።